ኢኮኖሚያዊ ሉዓላዊነት የሰው ልጆችን ሰብአዊ ልዕልናና የሀገራትን ሉዓላዊነት የሚሸረሽር ቁልፍ ችግር የኢኮኖሚ ጥገኝነት ነው። ፓርቲያችን ብልጽግና የኢኮኖሚ ሉዓላዊነትን ለማረጋገጥ የሚያልመውና እየተገበረ ያለው አቅም ያላትን ሀገር ለመገንባት ነው። ሁለንተናዊ ብልጽግና እውን የሚሆነው ከአንድ ዘርፍ እይታ ወጥቶ በብዛ ዘርፍ ኢኮኖሚ ውጤታማ መሰናሰል እንደሆነ ይረዳል። በመሆኑም ለብሔራዊ ራዕያችን መሳካት በሀገር ደረጃ ኢኮኖሚያዊ ነፃነትን፣ ተወዳዳሪነትንና ልዕልና ማረጋገጥ ይገባል የሚል ቁርጠኛ አቋምና እምነት አለን። ኢኮኖሚያዊ ሉዓላዊነት ሲባል ከጥገኝነት የተላቀቀ ኢኮኖሚያዊ ድሎችን መፍጠር፣ መጠቀምና ማስፋት የሚችል በዓለም አቀፍ ደረጃ ተወዳዳሪ የሆነ ኢኮኖሚን መፍጠር ማለት ነው። የኢኮኖሚያዊ ሉዓላዊነት ራዕያችን ሀብት ማፍራት ብቻ አይደለም፣ የጋራ እሴትን በመገንባት ሁሉም ኢትዮጵያውያን በሀገር ስኬት ተሳታፊ እንዲሆኑ ማስቻል ጭምር ነው። በዚህም አማካኝነት በኢኮኖሚ የበቃ ሀገርና ሕዝብን በመፍጠር ለዓለም ሀገራት ተምሳሌትን መሆን ነው። በሀገር በቀል እሳቤዎች ያሉት ለሀገራዊ ችግሮች ሀገራዊ መፍትሄዎችን የተለመው ቃሉን በተግባር በመኖሩ የተመሰከረለት ሁለንተናዊ ብልጽግናን የማረጋገጥ ግዙፍ ራዕይ ሰንቆ 724 የሚተጋውን ፓርቲያችን ህልሞቹን ለማድረግ ምርጫውን በአሸናፊነት ለማጠናቀቅ በብቃት ይፎካከራል። ምርጫ ካርዶን ይውሰዱ፣ በስንዴን ይምረጡ። እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እንለኩሰው